ከሞላ በኋላ ከናትክ ስር ወጥተሽ እንትህን ደጅ መሽናት የማትችል ፈሪ ቦቅቧቃ ወንድ በሙሉ ለመከላከያ ክብር የማትሰጥ መከላከያ ለምትልቅ ለአንተ ነው ይሄ መልእክቴ። እንዳንተ አይነት አገሩን የማይወድ ሆዱን የሚወድ ለመከላከያ ክብር የማይሰጡ በጣም ብዙ የሆኑ አተላዎች እናውቃለን። በጣም ብዙ። መከላከያ ማለት እየተሰዋ ያለው እየታገለ ያለው ለሆነ ፓርቲ አይደለም፣ ለባንዲራ ነው የቆመው፣ ለኢትዮጵያ ሕዝብ ነው የቆመው። ዶክተር አብይ አህመድ ነገ ሲለቅ መከላከያ ይቀጥላል። በመለስም ጊዜ ነበር፣ መለስም ሲያቆም መከላከያ አለ። መከላከያ ከህዝቡ ጋር ይቀጥላል። ለመከላከያ ክብር ለማትሰጡ ሰዎች፣ የመከላከያ ትርጉም ላልገባችሁ ሰዎች ማብራሪያ ትንሽ ጭንቅላታችሁን ከፍታ። ሰላም ወደ ቲክቶክ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮ እንዳያችሁት ነው የኔና ተድሜሽ የተዘሙነት ክብርና ሞገስ ሁሌም ለወታደር በዱር ገደሉ ለሚዋደቀው ጀግናው መከላከያ ሰራዊታችን ከአምላክ በታች ኢትዮጵያ የሚጠብቃት ሁሌም ወታደር ሰራዊት። ስለዚህ ሁሌም ክብር ስጡት። ምንም ማድረጋችሁ እንኳን አክብሩት። ምክንያቱም እሱ ውድ ህይወቱን ነው የሚሰጠው አሳልፎ ለእናት ሀገሩ። ኢትዮጵያ ሀገራችን ለዘላለም ትኑር። ወዳችኋለሁ።